ምን እንደምቆያችሁ ዛሬም አዲስ ርዕስ ይዤላችሁ መጥቻለሁ። ፋይናንሻል ነክ ትምህርቶች እና ምክር ሀሳቦችን እየተማራችሁ እንደው ተስፋ እናደርጋለን። ዛሬም አዲስ ቶፒክ ይዤላችሁ መጣሁት። ምንድነው የምትሉ በተለይ ወጣት እድሜ ላሉ ወጣቶች በገንዘብ የሚሸወዱት 9 ሀሳቦችን ይዤላችሁ መጥቻለሁ። ምን እንደሆኑ ቀጥለን የምናየው ነው የሚሆነውና እንግዲህ በገንዘብ መጣው በጊዜና በትዕግስት እንጂ በቀላሉ አይደለም፣ እንደ እድል ያመጣል። ስለዚህ ገንዘብ አያያዝ ጉዞ ከማንም ቀላል አይደለም። ነገር ግን እነዚህ ስህተቶች በጥንቃቄ ማድረግ አለብን ማለት ነው። ገንዘብ ስንሰራ ገንዘብ ዓለም ላይ ስንኖር በጣም ጥንቃቄ ማድረግ አለብን። 9 ነገሮችን ይዤላችሁ መጥቻለሁና ምን እንደሆነ እያንዳንዱን ሀሳብ አነሳለሁ። አመሰግናለሁ። አንደኛው በጀት እቅድ አለመውጣት ነው። በጀት እቅድ አለመውጣት ገቢና ወጪ ሳናቅ ገንዘብ መጠቀም ወደ ችግር ነው የሚመራው። ምናልባት ምን ያህል ገቢ አለን፣ ምን ያህል ወጪ እያወጣን ነው የሚለውን ሳናጣራ ዝም ብለን የምንሄድ ከሆነ ገንዘብ ችግር ውስጥ ልንገባ ስለምንችል ብዙ ጊዜ ገንዘብ ለማግኘት ስለምንቸገር ይህንን ጥንቃቄ ማድረግ አለብን። ሁለተኛው አንገብጋቢ ያልሆኑ ወጪ ማድረግ ነው። እንግዲህ አላስፈላጊ ወጪዎችን ማለት ነው፣ በጣም ወሳኝ ናቸው ማውጣት አለብን ብለን የማናስባቸው ነገሮች ላይ ወጪ ማድረግ ችግር ውስጥ ሊከተን ይችላል። ገንዘብ በቀላል አይመለስም በሚል እሳቤ ወይም ያልተገባ ወጪዎች ማድረግ ፋይናንስ እድገት ላይ ችግር ያመጣል። እንግዲህ ጊዜ አለኝ፣ ገና ወጣት ነኝ፣ እሰራለሁ፣ ችግር አለ እያለን ያው ዝም ብለን ያላስፈላጊ ወጪ የምናወጣ ከሆነ ችግር ውስጥ ልንወድቅ ስለምንችል ጥንቃቄ ማድረግ አለብን። ሁለተኛ እሱ ነው። ሶስተኛ ደግሞ የዋጋ ግሽበት ነው። ግን እንዳለ ሁሉም ማወቅ አለብን። መቼም ገንዘብ ዝም ብለን አድርገን ወይም የሆነ ቦታ አስቀምጠን ገንዘባችን ነው ብለን ባል ብቻ የምናይ ከሆነ ለማናረግ ከሆነ ገንዘብ ዋጋ ኦልሬዲ እየቀነሰ ስለሚሄድ የእቃው ዋጋ እየጨመረ ስለሚሄድ ገንዘባችን ወይም ኢንፍሌሽን ከፍ ባለ ቁጥር የገንዘብ ያለን የመግዣ አቅም እየቀነሰ እንደሚሄድ መገንዘብ አለብን። አራተኛ አደጋ ቁጠባ አለመኖር ነው። ድንገተኛ ወጪዎች ሲከሰቱ ብድር እንዳንወስድ የአደጋ ቁጠባ መኖር አስፈላጊ ነው። እንግዲህ ድንገተኛ ግዴታ የምናወጣቸው ወጪዎች ሲመጡ ወይም የሆነ ነገር ሲከሰት ድንገት ነገር ለወጪ ብለን የሆነ ነገር ማስቀመጥ አለብን፣ እጃችን ላይ መያዝ አለብን። በሱ ነው የምንቋቋመው። ካልሆነ ያላስፈላጊ ብድር ውስጥ ስለምንገባ ዞሮ ችግር ውስጥ ልንወድቅ ስለምንችል የአደጋ ጊዜ ቁጠባ ሊኖረን ወይም ሪዘርቭ ልንይዝ ይገባል። አምስተኛ ያለ እውቀት ኢንቨስት ማድረግ ነው። ይሄ በተለይ የጊዜው ወጣቶች የዘመኑ ወጣቶች የበላ ከፍተኛ ኪሳራ ውስጥ የሚጥል ከባድ አደገኛ እቁብ ነው። ይህ ደግሞ የማያውቁት ነገር በመከተል ወይም ሰዎች ብቻ በመከተል ኢንቨስት ማድረግ አደገኛ ነው። በተለይ መንግስት እውቅና ያልሰጠ ተቋም ላይ በተለይ በዚህ ጊዜ ኦንላይን ኢንቨስት የሚደረግ ቡድኖች በጣም ገንዘብ እየበሉ ብዙ ወጣቶች ኪሳራ ውስጥ እየገቡ ነው እና በማታውቁት ነገር ላይ ኢንቨስት እንዳታደርጉ አደራ ማለት እፈልጋለሁ። ይሄ ደግሞ ገንዘብ ግን በጣም የሚጸየፍ ነገር ነው። የትኛውንም ነገር ላይ ኢንቨስት ስናደርግ መንግስት እውቅና የሰጠ ነው። ማን ጠይቅ ይችላል፣ አድራሻው የት፣ መቼ ነው ፍቃድ አገኘው የሚለውን ነገር በደንብ ማጣራት ያስፈልጋል። ሌላው ስድስተኛ ዕዳውን አግባቡ አለመቆጣጠር። ገቢ በላይ መደበኛ ፋይናንስ ነፃነት ይጎዳል። በተለይ ከገቢ በላይ የምንወስደው ዕዳ ዝም ብለን የምንገባው ዕዳ በጣም ችግር ውስጥ ሊጥለን ስለምንችል ዕዳ ወይም ብድር ስንወስድ ገቢያችን ምን ያህል መክፈል አቅም አለን የሚለውን ደግሞ ከየት እንከፍላለን፣ ገንበኛችን የምንሸጠው ነገር ምን ያህል ነው የሚለውን መገምገም ቀድሞ ማወቅ ያስፈልጋል። ሌላው ደግሞ 7ኛ ገቢ ምንጭ አንድ ብቻ ማድረግ ነው። አንድ ገቢ ምንጮች መፍጠር ተጠቃሚ ነው የሚያደርገውና እንግዲህ ተጨማሪ ገቢ ምንጭ ሊኖረን ያስፈልጋል። የትኛውንም ጊዜ አንዱ ላይ ውጤታማ ካልሆነን ወይም አንዱ ላይ
በቂ ኤፈርት ካልመጣ ሌላኛው ላይ የምንደግፍበት መደገፊያችን ስለሚሆን ገቢ ምንጭ ሁለት ማድረግ በጣም ይመረጣል። ይሄ ደግሞ የፋይናንስ ህግ በጣም ይደግፋል። ለእድገታችንም ፈጣን እንደሆን ስለሚችል ይህንን ማድረግ አለ። ስምንተኛው ገንዘብ ትምህርቶችን ችላ አለማለት ነው። መጽሐፍ ማንበብ፣ እንደዚህ ያሉ ኮርሶችን መከታተል፣ ባለሙያውን ማማከር ረጅም ጊዜ ውጤታማ ያደርጋል። እንግዲህ የገንዘብ ነክ ትምህርቶችን መከታተል ወሳኝ ነው። እንግዲህ እነኚህ አለማድረግ ደግሞ ሌላ አደጋ ውስጥ ሊጥለን ስለሚችል የገንዘብ ነክ ትምህርቶችን መውሰድ፣ እንዴት ኢንቨስት እንደሚደረግ፣ ምኑ ላይ ኢንቨስት ማድረግ እንዳለብን፣ ቅድሚያ የትኛዎች ወጪዎች ላይ ወጪ ቅድሚያ መስጠት እንዳለብን፣ የትኛው መገደብ እንዳለብን እንደዚህ አይነት ኮርሶች መቀበል ያስፈልጋል። ዘጠነኛውና መጨረሻው ነገር አለመከተል ነው። ገንዘብ በፍጥነት ያድጋል ለሚሉ ቃላት በማመን በውሳኔ መግባት ችግር ውስጥ ሊጥል ይችላል። እንግዲህ እውነተኛ ገንዘብ እድገት ቅድም እንዳነሳ ነው በትዕግስትና ትክክለኛ እቅድ ይፈልጋል። ስለዚህ ትክክለኛ እቅድና ትክክለኛ ጊዜ ትዕግስትም ይፈልጋል። ስለዚህ ብዙ ዋጋ ያስከፍላል ማለት ነው። ስለዚህ ጊዜያችን ጠብቀን ኢንቨስት አድርገን በጊዜያችን ብናጭድ ነው ያው ገንዘባችን ትክክለኛ ነው እና ስለዚህ የማናውቀው ነገር ላይ እንግዳ ነገር ላይ ገብተን ኢንቨስት አድርገን ወይም ባጭሩ በዚህ ታሪክ አለ በዚህ እንደዚህ ብለን በተለይ የዘመን ወጣቶች እንዳንሸውድ ጥንቃቄ ማድረግ አለብን። በመጨረሻም ትንሽ ያው መጀመሪያ ያስፈልጋል። የትኛውንም ስራ ስንጀምር ትንሹ መጀመሪያ የገንዘብ እቅድ ማውጣት፣ ገቢ በታች ወጪ ማድረግ፣ ዘውትር መማር፣ በትዕግስት ኢንቨስት ማድረግ እና ሌሎችም አሉ። እንደዚህ ማድረግ አለብን። እንግዲህ ስለሰማችሁ እጅግ አድርጌ አመሰግናለሁ። እንደዚህ አይነት ሌላ ምክር ሀሳቦች እና ትምህርቶች ሲኖሩ በዚህ ቻናል በዚህ ቻናል ለሚለቃሉ እንግዲህ እናንተም ሰብስክራይብ ማድረግ ሼር ማድረግ ለሌሎች ለማስተዋወቅ እንድትተባበሩ ያለው አመሰግናለሁ።